ሳቀላቅለው ታች ከገራዶ ሹርባ ተሰርታ ድረብ ከነጠላ የደሴን ህዝብ በመጠጥ ውሃ ቀጥ አድርጋ የያዘቻት ማናት ቢሉ ገራዶ ናት። በተለይ ለጥ ብሎ በተንጋለለው ሜዳዋ እንደ ድንች፣ ካሮት፣ ሽንኩርት፣ ጎመን፣ ቲማቲም በመስኖ እንዳፈር ይታፈስባታል። በመኸር ወቅት ደግሞ ስንዴና ጤፍ መሬቷ ሳይሰስት ይለግዛል። በገራዶ በአሁኑ ሰዓት የመኸር ምርት የሚሰበሰብበት ሰዓት በመሆኑ በአካባቢው በርካቶች ገበሬዎች ስራ ላይ ተሰማርተዋል። እነዚህን ገበሬዎች አነጋግሬ አሁን ስላለው የመኸር ምርት አሰባሰብን አጠቃላይ ሁኔታን አነጋግሬያቸዋለሁ። ክቡራን ተመልካቾቻችን ወደዛው እናልፋለን። ስሞትንና የስራ ድርሻውን? አሳኒ መርሸት እባላለሁኝ እና አርሶ አደር ነኝ። እሺ፣ አሁን ወቅቱ የመኸር መሰብሰቢያ ሰዓት ነውና የዘንድሮ የ2018 የመኸር አሰባሰብ ምን ይመስላል? እንግዲህ 2018 አሰባሰብ ይሁን እንደምታየው አሰባሰብና ይሄው ኦዲማ አላስገባንም እንጂ ከምረና ላይ ሄደናል። እንግዲህ በአቋሙ ስናየው በጣም አሪፍ ነው። ምንም ሸክ የለበትም። ጥሩ አያያዝ ነው ያለው። አጨዳውም ከስቡም ይሄው እንደምታየው እየከሳሰብን ነው ያለነው። አሁን የዘንድሮ ሰብል ከአምናው የተለየ ነገር ምን አለው? የተለየ እንግዲህ ያያያዙ ያው በብሩ ነው እኛ የምናውቀው። ዘንድሮ የተለየ ቅዝቃዜ የሚል ዋግም ደህና ነው። እስካሁን ድረስ አልሐምዱሊላህ ቆንጆ ነው። ታምና የተለየ በብሩና በዛላው ነው የምናውቀው። ቆንጆ ነው፣ ምንም አይልም፣ አይከፋም። እስካሁን በምትሰሩበት ከዘንድሮ ያጋጠማችሁ ችግር ካለ ወይ የግብአት ችግር ያንን እስኪ አስመልክቶ ጠቅለል አድርገህ ንገረኝ። የግብአት ችግር እንግዲህ እስካሁን ደህና ነበር። አምናቻምና ደህና፣ ዘንድሮ ግን በጣም ናር ብሏል። በተለይ አሁን መስኖ ላይ ንሯል። ዛላው ምንም ምርቱ የሚያመራው አሁን አምና በበቂ ሁኔታ ስለሰጠነው ነው ሁሉ። ግን አሁን ዘንድሮ ዋጋ ተወዷል በጣም። እንዴት እንደምናደርግ እንጂ አልበዛ። ሌላ ያጋጠመ ችግር የለም። የአረቦች ችግርና ይሄ የዋጋ መናር ነው ያጋጠመን ችግር። አሁን በተለይ መኸር ላይ የሚታወቀው ጤፍና ስንዴ ነው። በአብዛኛው ነው ማህበረሰብ የምትታወቀው ገራዶ በተለያየ በመስኖ ስራ ነውና መስኖ ላይ አሁን የስንዴውን ወይም የጤፉን መሬት ምንድነው እንትን የምትጠቀሙት? አሁን የስንዴውን መሬት የስንዴ ነው። ያው አሁን ድንች ወደ አትክልት እንዞራለን ብለናል። አሁን አጠጥተን መስኖን አውጥተን ጨርሰናል። አሁን ያንን ፍግ ታጋስኩ በኋላ ያው ድንች ተክላለሁ እያለሁ በማንጠብጠብ ነው። አሁን አንድ ኩንታል ተመዝግቤ ነበር። ምናልባት ያው ዋጋው ነው ያስፈራኝ። እንግዲህ ቢሆንም አንሰደው። በዛውን ምርት ተተሰበሰበ በኋላ በተለይ አብዛኛውኑ ጤፍና ስንዴ እንኳን ለቤት ግብአት ነው የሚውለው። አታክልት ላይ እንዴ ነው የገበያ ትስስር አለ? የገበያ አሁን ጥሩ ውጤት ያስገኛል በገበያ ላይ? የገበያ ትስስር ነው እየገደለን ያለው። አሁን ድንቹን አምርተህ ተጨረስክ በኋላ ድንች ሁሉም ተተከልን። እንግዲህ የሚረከብ የለም። እዛ ላይ እንግዲህ በቃ እነሱ ባሉት ነው፣ እኛ ባልነው ሳይሆን እነሱ ባሉት። ምንም አማራጭ የለንም። ድኒ ደግሞ የተወሰነ ተቆየ የመንቀዝ ባህሪ ስላለው ያው እነሱ ባሉት ነው የምንሸጠው። በጣም አስቸጋሪ ነው። የገበያ ትስስር ብቻ ነው እንግዲህ አላብጣሽ ብለህ አሁን 3000 ምናምን ብር ነው ድንቹ። አሁን ይሄን ገዝተህ በኋላ እንግዲህ 1500፣ 1800፣ 2000 ድረስ ነው እየተሸጠ ያለውና የገበያ ትስስሩ እዛ ላይ ነው። አሁን በብዛት ገበሬው እየተጎዳ ያለ ነው እንጂ አልበዛ በሌላ ምንም ችግር የለም። ስምዎትንና የስራ ድርሻውን ያስተዋውቁ። የስራ ድርሻ ገበሬ ነን። እሺ፣ ስምዎስ? ሰይድ አሊ። እሺ፣ አሁን የመኸር አዝመራ መሰብሰቢያ ሰዓት ነውና እንዴት እየሄደላችሁ ነው? አሁን እየሰበሰብን ነው። ሰብሳቢ ነው። መጋቢት የካቲት ወቂ ናል። አሁን እንደው ያጋጠማችሁ ችግር አለ በመሃል የግብአት የማዳበሪያ ያንን እስኪ ነገር? ኧረ ደህና ነው። ግብአት በደንብ ሰጥተውናል። ዘንድሮ ውጤት በጣም ይሰጣል። አሁን የመኸር መሬት ከታጨደና ከተወቃ በኋላ ይሄ ከተጠናቀቀ በኋላ ቀጣይ አሁን ወደ ምንድን ነው የምትገቡት? ይህንን የመኸሩን እርሻ በማዚያ እንገምሳለን። ያው ዙሩ ማዚያ ገመስ አየም ያው እንትንቲል ሐምሌ ግምቴ ዘሪና
የመስኖሳ አሁን ለምሳሌ አሁን ዛሬ አበጃይተን ኖረናል። ሰሞኑ ውሃ ገባ እንግዲህ አንድ ልንል ነው። አሁን ገራዶ የሚታወቀው ስንዴ አሁን በመኸር ላይ በተለይ ውሃ ስለሚበዛበት ስንዴና ጤፍ መስኖ አሁን መልሶ አሁን ስንዴ የሚዘራ በመስከረም የተገመሰው አሁን በጥር ሊዘራ ነው። ውሃ ገብቷል። አሁን ዛሬ ከስንዴና ከጤፉ በተጨማሪ አሁን ገራዶ ላይ ምን የተለየ ነገር ይመረታል? ጤፍም ይመረታል፣ ስንዴም ይመረታል። በጣም ውጤት ይሰጣል። እንዲያውም ተመኸሩ መስኖ እኮ ኃይል አለው። ጤፉ ውጤት አለው። ከዛ ውጭ አሁን አታክልት ነገር የመሞከር አለ? አታክልትማ ድንች ይዘራል፣ ካሮት ይዘራል። ተዛ ብዙ ውጤት አለው። ክቡራን ተመልካቾቻችን ወደ ገራዶ አቅንቼ ያዘጋጀሁት ፕሮግራም በዚህ ተጠናቋል። ፕሮግራሙን በማዘጋጀት እኔ መሐመድ ሴር ነበርኩኝ። አርሽ ብላለሁ ጥግቴን ወተቴን አርሽ ብላለሁ ጥግቴን ወተቴን